አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳጅ ፈዳጅ ስለምትከታተሉ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን አካፍላችኋለሁ። የማይጠገል ልብ ክፍል 7። የማይጠገል ልብ የሆነ ተሰምቶኝ የማያውቀው ስሜት ተሰማኝ። የሆነ የተገፋው የማረባና ጥቅመ ቢስ የሆንኩ አይነት ብቸኝነት ይብለት ታየኝ። ከፋኝ። ውስጤ እጅግ በረደው። ልቤ ቀዘቀዘ። በቢላል ሚስት ቀናሁባት። ገና ሳላውቃት የሚወዷት ልጆች ብዙ ልጆች እንዳሏት ሳስብ፣ ቢላል ምን ያህል እንደሚወዳት ሳስብ ቀናሁባት። እሷን መሆን ተመኘሁ። እምባያን ሳላውቀው ይወርድ ጀመር። ቢላል የቅድሙን ልጅ ይዞት ወደ ክፍል እየገባ ኢማን ደህና ነሽ አለኝ። ከአንጀቱ ያዘነ ምን ልበለው? ምንም እንዳልተሰማኝ ሸፋፍኔ ደህና ነኝ ወይስ አይደለሁም? ልቤ በርዶኛል። የማልጠቅም ርካሽ እንደሆንኩ ተሰምቶኛል። እባክህ አለሁልሽ፣ መቼም ብቸኛ አትሆኝም፣ ከጎንሽ ነኝ፣ ታስፈልጊኛለሽ በለኝ ብዬ ትከሻውን ተደግፌ ላለቅስ። ልብ የሚለኝ ሁለተኛውን ምላሽ እንዳለው ነው። ግን እንዴት በዚህ የሀሳብ ምልልስ ላይ እንዳለው ያኮረፈው ህፃን ልጅ ልቤን ያዳመጠው ይመስላል። አክስቴ ይቅርታ እሺ፣ አንቺ ምን እንወድሻለን ደግሞ ካሁን በኋላ አክስታችን ነሽ እሺ ብሎ እግሬ ላይ ተጠምጥመው ሌሎችም ልጆች እየመጡ ተደራርበው አቀፉ። እኔም በርከክ ብዬ ሁሉንም በአንድ ላይ አቀፍ አድርጌ አሸኋቸው። እያሻሸሁ ብቸኝነቴን ለአፍታ በእነሱ እቅፍ ዘነጋሁት። የሆነ ቤተሰብ ያገኘሁ ያህል ተሰማኝ። ሁሉም ተራ በተራ ሳምኳቸው። ልጆቹ ወደየቦታቸው ተመልሰው ተበታተኑ። ቢላልም እነሱን እያየ ፈዟል። በመሀላችን ዝምታ ሲበዛ በስልክ ስብሰባ መካፈል እንደሚቻል አላውቅ ነበር አልኩት። ያው በቃ እንዲያወራኝ ስለፈለኩ። አፎን ብዙ ቆየሁ፣ ግን ከማን ጋር እንዳወራሁ ሳታቂ ይቅርታ አድርጌልኝ። እሺ ከማን ጋር ነው እንዴ? እውነት ከሆነ ያወራው ሰው ጋር የማውቅ ፍላጎት የለኝም። ያው ጨዋታውን ለመቀጠል ያህል ነበር የመለስኩለት። ሚስቴ ነበረች። ስለ ሰርጉ እያወራን ነበር። ከእሷ ጋር ሰዋራ ጊዜው እንዴት እንደሚፈጥን አላውቅም አለኝ። ምስጥ ብሎ ወሬው ለማስቀየስም ለማወቅም ጭምር ፈልጌ ምን ብለኸው ነው ልጁን እንደገና መጥቶ ይቅርታ ያለኝ አልኩት። ወደ ቅድሞ ህፃን እያየሁ አይ ምንም አላልኩትም። ያው እሷም ተወዳችኋለች። ሁሌም ማስከኞና ሐሙስ እየመጣ ይታያችኋለች ብዬው ነው። ምን ነው አትመጭም እንዴ አለ። አረ እመጣለሁ። በጣም ነው ደስ የሚለው። የሆነ ደስታ ፈጥረውልኛል። ትንሽ ከቆየሁ በኋላ ህፃናት ተሰናብተው ወጣን እና ለምን እንደመጣሽ ገብቶሻል? መንገዱ በእግራችን እያጋመስን ነበር የጠየቀኝ ይመስለኛል። ህፃንነት እንዲወድ ልታደርገኝ እየሞከርክ ነው። ደግሞ ተሳክቶልሃል። እሱማ ቀርበሽ ስላየሻቸው ነው እንጂ ገና ሳመጣሽም ልጅ እንደምትወጂ ከዓይንሽ ውስጥ ያስታውቃል። እና ለምንድን ነው የመጣ ነው አልኩት። በክፋቱ ልጅ መውደድ እርግጠኛ ሆኖ በማውራቱ ደስተኛ እየተሰማ ይኸውልሽ ኢማን አለ። ትዳር ማለት አንድ ወንድና ሴት ከሚመሰርቱት ስምምነት የበለጠ መሆኑን ላሳይሽ ነው። ትዳሩ ይብለጥ የሚያደምቁት በመሀል የሚፈጠሩ ልጆች ናቸው። ትዳር ውስጥ ስገቢ ለመስጠት ብቻ እንደሆነ አድርገሽ እንዳታስቢ አልፈልግም። ትዳር ውስጥ አንቺም የምትቀበዩ ብዙ ነገር አለ። ከማታውቂያቸው ህፃን እንዲህ ብዙ ፈገግታና ደስታ አግኝተሻል። እኔም ላሳይሽ የፈለግኩት ይሄን ነው። እስኪ ተመልከች። ህፃናትን ስታቅፊ የነበረሽን ደስታ ዘወር ብለሽ አስቢ። እነዚህ ህፃናት ደግሞ የአጥንትሽ ከፋይ ልጆችሽ ቢሆኑ የሚሰማሽ ደስታ ምን ያህል እንደሚሆን አስተውይ። አንቺ ባልሽን የምትንከባከቢውን የህይወት አጋር ሲሆን ብቻ አይደለም፣ ከዛም በላይ ነፍስሽን የምትሰጫቸው ልጆቹ አባት ስለሆነ ትዳር ማለት በኢማን ያሳደግሻቸው ህፃናት እየተሯሯጡ የቅድሞ አይነት ድባብ የሚፈጥሩበት የሞቀ ቤት፣ ብቸኝነትሽንም የምታስወግጅበት፣ በልጆችሽ ሁሉ የምትረበሽበት፣ የምትደጋገፊበት፣ የምትተሳሰቢበት ድንቅ የህይወት ክፍል ነው። ታዲያ አንቺ ያደግሽበት ፍቅር የተሞላበት አስተዳደግ ለልጆችሽ አብልጠሽ ማበርከት አያጓጓም? እነሱ በሰጡሽ የእናትነት ኒዕማ የእነሱን መንገድ የሚከተሉ ብርቅዬ ልጆች አፍርተሽ ማሳደግ አያጓጓም? ሲናገር በራሱ ዓለም ሩቅ ያከንፋል።
ከልቡ የሚሰማውን ነበር የሚናገረኝ። ልክ ነህ ቢላል፣ ወላሂ ከልብ አመሰግናለሁ። ጥሩ አባትነት አይቼብሃለሁ። አላቅም፣ ውስጤ በጣም ተረብሿል። ብዙ ጥያቄዎች ተፈጥረውብኛል። ከቢላል ጋር ቶሎ ተለያይቼ ራሴን ማዳመጥ ስለፈለግኩ ነበር እንዲህ አልኩት። ማሻአላህ፣ እንደሱ ካየሽ ከእንግዲህ ሲከፋሽ እነሱ ጋር እየመጣሽ ጊዜ አሳልፊ። ህፃናት የሞላበት ቦታ መንፈስን የሚያድስ መድኃኒት ነው። እሞክራለሁ። እሺ በቃ ቻው፣ ወደ ሱቅ መሄድ አለብኝ። ታክሲ ያዝ በቃ። እሺ እሁድ አንድ ቦታ እንሄዳለን፣ ተዘጋጂ። በድጋሚ አንድ ቀን ከቢላል ጋር ላሳልፍ መሆኑን ሲነገረኝ እጅግ ደስ አለኝ። ምንም የሚያከራክር ሀሳብ አላቀረብኩም። ምንም የሚያከራክር ሀሳብ ሳላቀርብ እሺ እዘጋጃለሁ፣ በቃ ደህና ሁን፣ ወሰላሙ አለይኩም አልኩት። ማሻአላ ስትሄጂ መሰናበት ለመድሽ፣ ጥሩ ለውጥ ነው። ወአለይኩም ሰላም ወራህመቱላህ ወበረካቱ አለ እየተገረመ። ከቢላል ጋር እንዴት ተለያየው? ሁሉም የምሄድበት ጸጥ ያለ ቦታ ሄጄ ራሴን አሳረፍኩት አልኩኝ እንጂ በሀሳብ ከላይ ታች ስንከራተት ነበር የቆየሁት። በተለይ ቢላል ከጥቂት ቀናት በኋላ ሊሄድ መሆኑን ሳስብ ልቤ ይከፋኛል። ተስፋ ጉጉቴ መና ይቀራል። ቢላል ካገኘሁት ጀምሮ በራሴ ላይ ለውጦች እንዳየሁት ባላውቅም ላየው መሆኑን ሳስብ ግን ተመልሼ ከበፊቱ የባሰ ሀዘን ይከበኛል። በራሴ ላይ ብዙ ለውጦች እያየሁ ነው። በሚያዳት የጠቆረ ፊቴን ወደ ነበረበት ልስላሴና ውበት እየተመለሰ ነው። ልቤ ላይ አድርቶ የነበረ የወንድ ልጅ ጥላቻ ሙልጭ ብሎ ጠፍቷል። ግን ለቢላል ብቻ ነው እዚህ ዓለም ላይ ያለው ጥሩ ወንድ፣ ጥሩ የትዳር አጋር ቢላል እንዲሆን አድርጌ ብቻ ነው የማስበው። ሌሎቹ ወንዶች እስከ ዛሬ በማየው ጥላቻ አያቸዋለሁ። ሰሞኑ ከሱቅ ስለጠፋው ስለ አንድ ነገር አህላምን ልጠይቃት ወደ ክፍሏ እየሄድኩኝ ነው። እዚህ ጋር ትንሽ ግራ ያጋባኝ ነገር አለ። አህላም እንኳን ሙሉ ቀን ሳላገኛት ቀርቼ ለጥቂት ሰዓት የሚሄድበት ሳልነግራት ከወጣው በጣም ትጨቃጨቀኝ ነበር። የት እንደሄድኩ፣ ለምን እንደሄድኩ፣ ሌላም እየጠየቀኝ ታደርገኝ ነበር። ሰሞኑን ግን አዲስ ጸባይ አንጥታለች። ሙሉ ቀን ጠፍቼ ወደ ውዬ ቤት ስገባ ምንም እንዳልተፈጠረ አብራ እንደዋልን አድርጋ ታልፈኛለች። ምንም እየጠየቀችኝ አይደለም። ብቻ በሰላሙ ያድርገው። አህሉ እንዴት ነሽልኝ ብዬ ጉንጯን ስሚያት አልጋዋ ላይ ቁጭ አልኩኝ። የማደሪያ ልብሷን ቀይራ ላፕቶፓ ላይ አፍጥጣለች። አልሐምዱሊላ ኢሙ አለሁልሽ፣ አዲስ እቃ ዛሬ አስመጥተናል እና እሱን ቸክ እያደረግኩ ነው አለችኝ። ቆይ እንዴት እቃው ሲመጣ ለምን አልደወልሽልኝም? ያው ልረብሽሽ ስላልፈለግኩ ነው። በደንብ ጊዜ እንድታሳልፊ ስለፈለግኩ። ቆይ የምን ጊዜ ነው ማሳለፈው? ቆይ ለምንድን ነው የሄድኩበትን አትጠይቂኝ? ምንም ሳልልሽ ከሱቅ ስቀር ደውለሽ እንኳን አትጠይቅኝም? አህላም ቆይ ምንድን ነው የተፈጠረው? ኢሙዬ ደግሞ እኔ ጋር ምን ይፈጠራል? ቆይ ምን ላድርግ? ሰሞኑን አዳዲስ ባህሪ እያየሁብሽ ነው። ለምሳሌ ክፍልሽ ውስጥ እቃ ፈልጌ ስገባ የፊት ቅባት፣ ፋሽን ጅልባቦች፣ አዳዲስ ቦርሳዎች እና ጫማዎች እያየሁ ነበር። በዛ ላይ ማታ ሳገኝሽ ደስተኛ ሆነሽ ነው ማይሽ። ቆይ ምን እንዲልሽ ነው የምትፈልጊው? አንቺ ከሀዘን ተላቀሽ የድሮዋ ኢማን ለማምጣት መንገድ ስትጀምሪ እኔ እንድንጨቃጨቅሽ ነው የምትፈልጊው? እህቴ አንቺ ብቻ ደስተኛ ሆኔልኝ እንጂ እኔ ምንም አልልሽም። የፈለግሽበት መሄድ መዋል ትችያለሽ። ሰላም ብቻ ሁኒልኝ። በዛ ላይ ለሱቁ ስራ እንዳታስቢ። እኔና ራህማ በደንብ ይዘነዋል። አወራሯ ከልቡ አይመስልም። የሆነ የደበቀች ነገር እንዳለ ቢሰማኝም በሰሞኑ ለውጤ ግን ከልቧ እንዴት ተደሰተች ያስታውቃል። እሺ ግን ስለ ለውጤ ምክንያት ምንም ማወቅ አትፈልጊም? ልክ እንደ ህፃን በልምምጥ ነበር የምትጠይቅኝ። ያው ፈቃደኛ ከሆንሽ እፈልጋለሁ፣ ጥርስ በጥርስ ሆና መለሰች። እና አልኳት ከምን እንደምጀምር ስላላወቅ ከእርሷ ጥያቄ እንዲመጣ እያሰብኩኝ። እና የሰሞኑን ለውጥ መንስኤ ምንድን ነው? የትስ ነበር የምትሄጂው? አለች። አህሉ አንድ በጣም መልካም ሰው ተዋውቄ ነው። እንደው ታውቂዋለሽ፣ የሆነ ጊዜ ሱቅ መጥቶ ዋጋ ቀንሱ ያለው ልጅ፣ እንዲያውም ኡስታዝ ፊት አስቸጋሪ ና ብሎ ሲያናድደኝ የነበረው እንድታስታውሰው ለማድረግ ብላ አካላቴን አብሮ እያወራ ነው። እሺ ትዝ አለኝ፣ ቀጥይ።
ቆይ እውነት ግን ይቺ ልጅ አህላም ናት? ለምንድን ነው እንዲህ ቀለል አድርጋ እያየች ያለችው? የሆነ ልጅ ተዋወቅኩ ስላት እኮ እንደ ድሮ ቢሆን እንዴትስ ይላል ኢማን እንዴት አወቀችው? አብረን ስለ ወንድ እንናወራ ነው ብላ ቤቱን ትቀውጠው ነበር። የአሁኑ እርጋቷ ግን እየገረመኝ ነው። እናማ በቃ ስለ ትዳር አሪፍ ምክሮችን እየሰጠኝ ነው። በተለይ በቀጣይ ሳምንት ነው የማገባው። እቤት ሚስቱን እንዴት እንደሚወዳት ቆይ እንዲያውም እሁድ ስለምንገናኝ አስተዋውቅሻለሁ። አረ ችግር የለውም አረ ችግር የለውም ተይው፣ ቀስ ብዬ እተዋወቀዋለሁ። አንቺ ልጅ ግን አህላም ነሽ? ምንድን ነው የምትሆኒው? ምን ነው እንዲህ በጣም ጨዋ ለመሆን እየሞከርሽ ነው። እንኳን እንዲህ አካብቼ ነግሬሽ እና ገና እንዲሁ የወንድ ስም ሳነሳ አስተዋውቂ ብለሽ አልነበር የምትጮሂው? ልክ ነሽ። በቃኝ። እሺ እንዲያውም እተዋወቀዋለሁ እኔ ለማሳመን ያህል እንጂ ከልቡ አልነበረም። ቆይ እሺ አህላም እርሹ በቃ የሆነ ነገር ላማከርሽ ነበር። እሺ ምንድን ነው? እስኪ እሱን ልስማው ፍልቅልቅ እያለች ይኸውልሽማ ምናልባት የሆነ ነገር ቆይቶ ጉዳዩ ካለው ብዬ ነው። እፉፍ ለምን እንደምነግርሽ ራሱ አላውቅም፣ ግን ጨንቆኛል። ታውቂያለሽ ቢላል ጋር ስሆን ጥሩ ስሜት ይሰማኛል፣ ደስተኛ ሆናለሁ፣ ልቤ ሊጠገን የሚችለው ምክሮችን አገኛለሁ። እናም አሁን እየፈራሁ ነው። ቢላል አግብቶ ሲሄድ ምን እንደምሆን አላውቅም። ከአሁኑ በጣም ፈርቻለሁ ብያት አለቀስኩኝ። በተቃራኒው እሷ ትስቃለች። ይቅርታሙ ያው ስላለቀሽ ግን አይዞሽ እሺ አትፍሪ፣ ሁሉም ለኸይር ነው። ይሄ ስሜትሽ አንቺ ላይ ሳየው ደስ ብሎኝ ነው ምስቀው። ያውም ልብሽ ለፍቅር መከፈቱ እየጀመረ አይመስልሽም? ሀባይ በቀልቢ የማይጠገን ልብ ክፍል 7ን በዚህ መልኩ አቅርቤዋለሁ። የማይጠገን ልብ በጣም ያስተምራል። የማይጠገን ልብ እንግዲህ ከአላህ ሲመጣ ይጠገናል። ለማንኛውም ልብ ሰብራችሁ የምትድሩ ሰዎች ብትማሩበት ጥሩ ነው። አብሶ ወንዶች ልጆች ማለት ነው። አለሁሽ መኩልሽ ካላችሁ በኋላ ልብ ሰብራችሁ የምትሄዱ እንደዚህ የማይጠገን ልብን ትፈጥራላችሁ። ለማንኛውም ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሀባይ ገልቢ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ